ልንገርህ እኔ ወንድ ልጅ እኮ ነኝ ጂጂ ስላስቀየምኳት ይቅርታ ጠይቃታለሁ እኔ ወንድ ልጅ እኮ ነኝ ከማንም ጋር ተጣልቼ ይኸውልህ ብራዘር እዚህ ጋር እኔ መሳደብ ስለማልችል ነው እንጂ ራስ በራስ እኔ ከማንም ሰው ጋር እኮ መገናኘት መደባደብ ይችላል ብራዘር እኔ አንድ ነገር ልንገርህ አከብርሃለሁ እወድሃለሁ ክፉ ቃል እንዳትናገረኝ በቃ እኔ በዛ ደረጃ ለዛ እኮ ነው የነገርኩህ አንተ ለምን ያስወጣኝ ታዲያ አንተ ይኸውልህ እኔ እንደ ወንድሜ ነው ማይ ባሻ አትሳሳት ሰድበህ እኮ ነው ከቤት ያስወጣኝ ባሻ አይደለም አልሰደብኩም ባሻ አትሳሳት እኔ መራይ ፍጹም ታውቀዋለህ የዛሬ 10 ዓመት ነው የምታውቀኝ ወንድም ነኝ አትሳሳት ነው የምልህ ባሻ በቃ ኦኬ አሁን አንተ ዕውቀት ነው እኔ ሌላውን ዕውቀት ነው አሁን ያረከው ቅድም ነግሬሃለሁ እኮ የሆነ ነገር አረ ባሻ ምን ሆነ ነው አንተ ቆይ ሚዲያ ላይ የማይወራና ቆይ ባሻ አንድ ነገር የማይወራው ባሻ አንድ ነገር የማይወራውን የማይወራ ይባላል እኔ አንድ ነገር ልንገር በቃ ሚዲያ ላይ የማይወራ ነገር ተው ባሻ ስለ አንተ ዝም ብለህ ታወራለህ ተው አልኩ በዛ ምክንያት ነው ያስወጣው ተመልሼ ደግሞ ናግባብዬ ጠራው እንደገና ደግሞ ባሻ እኔ እኮ አከብራለሁ እኔ ስለማከብር ነው አሁንም እኮ ቤት መጥቼ እኔ ካጠፋው ይቅርታሽ ግን አንድ ነገር ልንገር እኔ አንድ ነገር ልንገር ከዚህ ጋር ባለፈው ስምረትን ቀንሽተኝ ነው የምልህ እኔ ስምረትን ቀንሽተኝ ነው የምልህ ባሻ እኔ ክፉ ነገር እንዳትናገረኝ እመቤቴን ነው የምልህ የፈለከው ሰው ጋር ሄደህ ታረቅ ባሻ ጀለሶች ሊሰድቡኝ ይችላሉ እስሚ ሻይ ዜጋል ብሩዳ እኔ ወንድም ነኝ ጓደኛ ነኝ እንዳትሳሳት ጓደኛን እንዳትሳደብ ባሻ ስምረት እኔ አልሰድብም እግዚአብሔርን እኔ አንተ ባሻ ስምረትን ቀንሽተኝ ነው የምልህ እኔ አልሰደብኩም አልተናገርኩም እንደ ወንድሜ ስላየው ነው እና ቁራራ ግን ይደብራላ መራይ አንተ በቃ አንተ ትንሽ ማያስኬድና የሚያስኬድ ነገር ባሻ እኔ አንድ ነገር ልንገር ባሻ እኔ እዚህ ጋር ማለት ነው እንደዚህ ተናግራ አትፍታል ብዬ መናገር ራሱ አይተበቅብኝም እደውልልሃለሁ በውስጥ እናወራለን እናንተ እዚህ ጋር ስናወራ ያምርብን አንተ እና እኔ እኮ በውስጥ አውርተናል ዛሬ እኔ በውስጥ ለምን አስወጣህ ካልከኝ ባሻ ለምን አስወጣህ ካልከኝ እኔ በውስጥ አወራለሁ ለምን አንተ እኔ ሂድ ታረቃት እኔ ከማንም ሰው ጋር እኔ እነግርሃለሁ ከነካቸውም ጋር ከነማንም ሰው ጋር በእኔ ጉዳይ እንድትጣላ አልፈልግም እኔ የሚዲያ ጓደኞች ወንድሞች ናቸው ጓደኞች ናቸው አይ ሪስፔክት ለነሱ ማለት ነው አንተ ወንድሜ ነህ ገብቶሃል አባባሌ እንዳታፍር አሁን አንተ ጋር ጥያቄ ነው ያለኝ ጥያቄ ነው አንድ ነገር ልንገርህ እኔ አጠገቤ ስለቆምክ እንዳታፍርበት ኦሬዲ ከኔ ጋር ቆመሃል ከዚህ በኋላ ደግሞ ማለት ነው እንደተመቸ ከፈለክ ሰው ጋር ሆነ ግን አደራን እኔ አከብራለሁ ስምን በክፉ አናነሳም ገብቶሃል አባባሌ አንተ በክፉ እንዳታነሳ ኦኬ ባሻ እኔ አንድ ነገር ልጠይቅ እኔ ሚዲያ ላይ ነው የአንቋሸሽክ ያወራኸኝ ችግር የለም አንቋሽሽም ለምንድን ነው ማንቋሽሽ በእናትህ እሺ ቅርታ ካጓሽሽ ግን አላንቋሽሽ እንዳልከኝ ልንገር እሺ ምን ያልከኝ ልንገር ባሻ እኔ አንተ የተናገርከው መናገር አልፈልግም በመድኃኒዓለም ባሻ እኔ እናንተ አሁን እኮ ተውኩት ግን ባሻ በውስጥ ነው የሚያምርብን ባሻ በውስጥ ነው የሚያምርብን ዋስዱ ቤሰኔ ነገ ቤት እመጣለሁ አበር ቁጭ ብዬ ወዘተን በጠረጴዛ ዙሪያ እናወራለን እዚህ ሚዲያ ላይ እኔ እናንተ መነጋገር አያምርብንም ባሻ እኔ አሁን አንድ ነገር እኔ እኮ አንተን አልናገርም ብራዘር እኔ ያልኩት ባሻ እናንተ እንደሌላ ሰዎች አይደለንም እዚህ ጋር ቁጭ ብለን መነጋገር አያስጠበቅም ባሻ በቃ ፈተው ግን ጂጂ ደግሞ እኔ ከዚህ በኋላ አልናገርሽም ነው ያልኳት ምን መሰለ ባሻ ስህተተኛ ብዙ ሰው ነግሮኛል ስህተተኛ እንደሆንኩ ስህተቴን ታርሜያለሁ ሁለተኛ እኔ ከጂጂ ጋር የምጣላበት ጉዳይ የለኝም አንተ ጋር የሚያጣላት ጉዳይ የለም አሁን እኮ ባሻ ልብ ተሰምቶ ልብ የተሰማውን ነገር መተህ ከኔ ጋር ቆምክ እንጂ እኮ እኔ እኮ ባሻ ና ተጣላልኝ ብዬ እኮ አልጠራውም እኮ አይደል እንዴ ባሻ እኔ ህሊናዬ በቃ እንደ ጓደኛ ስለተሰማ ያ እኮ አንድ ነገር ልንገርህ ባሻ አንድ ነገር ልንገርህ እነ ሊቨርኩሰን ስትጣላ ሄጄ ተጣልቼ አውቃለሁ ና ተጣላልኝ ብለኸኝ አይደለም በቃ አንተ ስትጣላ መጥቼ ተጣልቼ አውቃለሁ እንደ ወንድሜ ስለማይ ነው ገብቶሃል አባባሌ አሁንም ቢሆን ሊቆጨኝ አይገባም በቃ ሊቆጨኝ አይገባም አብሬ በልቻለሁ አብሬ ጠጥቻለሁ በዚህ ደረጃ ልክ እኔ አከብራለሁ እሺ በዚህ ደረጃ ልክ እዚህ መጥቼ አንተ እንደዚህ ማለት አልናገርህም ግን ባሻ አንድ ነገር ልንገርህ ባሻ አረ ባሻ አንተ አዳምጠኝ አሁን ታስከፋኛለህ እንዴ ብራዘር አላስከፋውህም አንተ ነህ ያስከፋኸኝ እኔ ከቤት ያባረርከኝ ከቤት ያስወጣኝ አንተ ነህ እኔ አይደለሁም ባሻ እኔ አንድ ነገር ንገር አንድ ጊዜ ምን አልከኝ መሰለህ የሆነ ጥፋት ሳጠፋ ውጣ ማለት ይጠቅመኛል አልከኝ አይደል በቃ ላይክ እንደዛ ይችላል ገብቷል አባባሌ ባሻ ብራዘር እኔ ለምን አንተን ገብቷል እኔ እንዴ ብራዘር እኔ ለምን በውስጥ አናወራም ችግራችን ደውዬልህ ነበርኩ አላነሳም ለዛ ነው ትምረት ሙት ላይቭ ላይ ነበርኩ አላየሁትም የእናቴን ቀን ይሰኝ
እኔ ከዚህ በኋላ ስምን አላነሳም። እኔ ግን በራሴ መንገድ ነው የለውም ጃፒ። እኔን እኮ መስደብ መርገጥም ትችላለህ እኮ። እኔ ችግር የለውም ወንድሜ ነህ። ያንን አላረገውም። ለምሳሌ ግን አብረን የበላን አብረን የጠጣን ሰዎች ነን። አዎ ዛሬም ነገም ብዙ ላይፍ አብረን አሳልፈናል። ብዙ ቦታ ላይም ደግሞ አብረን ተገናኝተናል። ገብቶሃል አባባሌ? ግን አንድ ነገር ልንገርህ፣ ከጎንህ ያለችው የሸርሙጣ ገረድ መታ እዚህ ሰውን ላይ ያሳየችው ካራክተር ትንሽ አስቀያሚ ስለሆነ የመልስ ምት ኦኬ እናገኘዋለን። አንድ ጊዜ ጃፒ እኔ ጥያቄ አለ። አንድ ነገር ልንገርህ ጃፒ፣ አንድ ነገር አስረግጬ ልደቴን እናክብር ብዬ አልጠራውም፣ ጠርቻለሁ። አስረግጬ ነግሬሃለሁ፣ አስረግጬ አማክሬሃለሁ። እኔና አንተ የምንተዋወቅበት ብዙ ነገር አለ። ግን እዚህ መጥቶ ሰውን እንደዚህ አይነት ካራክተር ማሳየት ይሄ ሰውን ለመጉዳት አይደለም። እኔ ሰውን ስራገጥ የነበረው ግን ጓደኛዬ በደረሰበት ነገር የደረሰበትን ችግር ላላቆ ስማ ጃፒ ፈልገህ እኮ ነው እንጂ እኮ ከኔ ጋር የቆምከው ና ብዬ ጠርቼ እኮ አይደለም ከኔ ጋር ቆምኩ። ብራዘር ሌላ ሰው ልጎዳ አይደለም። ግን ሌላ ሰው ልጎዳ ሳይሆን አንተ እናቷን ልብዳላት። እኔ እኮ ቤቷንም አውቀዋለሁ እኮ። እኔ አንድ ነገር ልንገርህ፣ እንደማንም ባለጌ አይደለም። በአካል እጅ አናገራለሁ። እኔ የምፈልግ እኮ ነው። የኔንም ቤት እኮ ታውቀዋለህ ባሻ። ማን እኔ አንድ ጊዜ ሆዴ አሁን እናንተ ለምን አስወጣው? አንተ ሆዴ ሁላችንም ከአንተ ጎን ቆመናል። በእንደዚህ አይነት ዙሪያ አይደለም። ምንና ጃፒ ስለቆመልኝ ስላልቆመልኝ አይደለም። እኔ ወንድሜ ነው ብራ እና አንተ ጓደኛሞች ነን። እኛም ሁሉ ጎትቶ ያመጣን እኮ ወደ አንተ ያለው ጃፒ ነው ያስተዋወቀን። ግን በመጣበት ጊዜ ጆከር እዚህ ጋር አዳምጠኝ ማለት ነው። እኔ ከማናችሁም በላይ ጃፒን ነው የማውቀው እዚህ ጋር ማለት ነው። እናንተንም በቻው አውቃችኋለሁ። ገብቷል አይደል? ከሁላችሁም ጋር ሰላም ነኝ። አሁን እኔና ጃፒ ማለት ነው ገብቷል አባባሌ። በቃ ስህተቱን ሳይ አስወጣዋለሁ፣ ስህተቴን ሳይ ያስወጣኛል። ለምን በውስጥ አንነጋገርም ስህተታችንን? ገብቷል አባባሌ። እሱ ስላልተረጋጋ ነው እንጂ ቀስ ብሎ ላይቭ ባይገባ ኖሮ እኔ ልደውልለት አስቤ ነበር ለመነጋገር። ገብቷል። ለምን አስወጣኝ ብሎ ይጠይቀኛል። ጃፒ እንደዚህ ብለሃል። አሁን ላይቭ ላይ መናገር ግን እኔ አልፈልግም። ለምን እናገራለሁ? ገብቷል አባባሌ። ጃፒ የተሰማው ስሜት ሊኖር ይችላል፣ የተናገረው ነገር ሊኖር ይችላል። ያ ባይተር እንደ ስላልፈለኩ ነው። ገብቷል አባባሌ እንጂ ጃፒ ምን አንድ ነገር ማራይ ወንድሜ ነህ። እኔ አንድ ነገር ልንገርህ፣ እዚህ ጋር ማንንም ከጃፒ አላስፈልጥም። አዳምጠኝ፣ ወንድሜ ነህ፣ ጓደኛዬ ነህ። ብራዘር ጃፒ ሚካኤል ነገር ብዙ ፋውል አብረን ሰርተናል፣ እንተዋወቃለን። አንድ አዳምጠኝ፣ ብዙ ፋውል አብረን ሰርተናል። ማንም እዚህ የሚያቀኝም የማያቀኝም እንዲረዳኝ አይደለም። ግን እዚህ ሀገር ላይ እኮ ማን እንተዋወቃለን? በሚዲያ አይደለም እንተዋወቀው፣ በአካል እንተዋወቃለን። ብሩዳ እሽፒን ማን ዱቢ ሳውቅ ማን እና እኮ ነው የምልህ። ለምንድን ነው አንተ ከጂጂ ጋር በመታረቅ እኔ ልትረግጠኝ አይገባም። ክፉ ነገር እንዳትናገር የሌለ ብቻ ነው የመጣው። እኔ አንተን አልረግጥም፣ ግን ከጂጂ ጋር ነው አይደለማ ስህተት ነው። ከአንተ ተደረበ ጂጂ መናገር ስህተት ነው፣ ለእኔ ስህተት ነው። ታውቃለህ ጃፒ፣ እኔ ወንድሜ ነኝ። እናንተ በአካል አይገባንም ነው የምልህ። በቃ እኔ ስለማከብር ነው። ችግር የለውም። ኦኬ አንዴ አዳምጠኝ፣ መጀመሪያ አዳምጠኝ። እኔ ጂጂን እስከዛሬ አንተን ተደርቤ መናገር አያገባኝ፣ የአንተ ጉዳይ የነበረ ለካ ስህተት ነው። እኔ ወንድሜን ያገዝኩት መስሎኝ ነበር፣ ለካ ስህተት ነው። እነ ጆከር መጥተው እኮ ጂጂ ጋር ጸብ አልነበሩም። እኔም ብለው ነው ስህተት የሰሩት። አንድ ነገር ልንገርህ፣ ብዙ ስህተት ነው የፈጠርነው። ጃፒ ፍሬንዶች ሊኖሩ ይችላሉ፣ ተሰብስበ ምናምን ብላ ብላ ብላ። ይመችሽ። አንድ ነገር ልንገርሽ፣ እኔ አላስቀየምኩሽም። ከፈለግሽ በቴሌፎን ደውይና ወይ ደግሞ በአካል እኔ መምጣት አይቀርም ወይ ምናምን ለስራም ጉዳይ ተገናኝተ ቁጭ ብለሽ ሻይ ቡና እያለን እናወራለን። ከዛ በተረፈ ግን እኔ አንተንም አላስቀይምህም። ካስቀየምኩም ይቅርታ። አንተን ስም አላነሳም ከዚህ በኋላ። ከማንም ሰው ጋር ግን መታረቅ ትፈልጋለህ፣ መታረቅ አለብህ፣ መስማማት አለብህ። ከሰው ጋር እንድትጋጭ ምን አልፈልግም። እኔ በራሴ ሙድ ሄዳለሁ። ብሩደ ግን ምን አለ መሰለህ ያማን ቴንኪው ሆዴ እኔ አንተ ስምህን ወንድሜን አላነሳም። ጃፒ እኔ አላነሳም ስምህን። ለምን እናነሳለሁ? ነው ጃፒ ግን አትሳሳት ነው የምልህ ጃፒ። ሁለተኛ ቀንህ ነው። ሁለተኛ አንደኛ ያቺ ሂዱ የምትባል እርግማን የጠገበች ሴትዮ ስላለች አዳምጠኛ እኮ ጃፒ። ከድሮም ጀምሮ እኮ አርምሃለሁ እኮ ወንድሜ ስለሆንክ ናይ ነው የምልህ። አሳልፌ ስትቻቃለሁ አላቅም ጃፒ። እንደዚህ ጮኬም እንዳናገር አልፈልግም። እኔ አከብራለሁ ብራዘሬ። በሁሉም ነገር ቢሆን አሪፍ ነበረ ባሻ። ስታይልሽ
ባሻ ምንድነው? ቆይ ምንድነው? እኔ አሁን ቆይ እዚህ ሚዲያ ላይ እኮ እኔ እናንተ የተቀያየምንበትም ነገር ብናወራው እኮ ለአንተም ለኔም እኮ ያስጠላል እኮ ያ አየህ አሁን የሚከብድ ነገር ሆነ እኮ ታዲያ ምን ነው የከበደው ነገር ብቻ ዝም ብዬ ለሪጎረው ልንገር ከሌለ የሆነ ሰው ምናምን ተባብለን ምናምን ስታየው ምናምን በቃ የሚያሳፍር ነገር መስራት ሁሉ ያሳፍራልና ጃፒኔ ያሳፍሮኛ አያውቅም። በህይወቴ የማፍርበት ጉዳይ የለኝም። እውነት ነው። በቃ አሁን እንስማማ። እኔ ምንም ነገር አፍሬ አላውቅም በህይወቴ ላይ። ጃፒ ተው ጃፒ። ኦኬ ብራዘር፣ እሺ ተው ጃፒ። ማንም ሰው ባለፈው ምን ብለኛል? ኃጢአተኛ ነው ሲል ሌላውም ሰው ኃጢአት ያለበት ድንጋይ ወርውር ብለኛል። ሁላችንም ንጹህ እኔ ኃጢአተኛ ስለሆንኩ አንተ ላይ ኃጢአተኛ ነህ አልልም። ግን ጃፒዬ እኔ አንድ ነገር ንገርህ፣ ካስቀየምኩ ይቅርታ። ከፈለክ ደግሞ ይኸው ጆከርም አለ በውስጥ ደውልና ለምን እንደዚህ እንዳልኩ ለምን ጃፒ ላይ ከነቡላላ አንተ በልጠብኝ ነው አንተን ማስወጣ። አንተ ሞኝ ነህ። ግን አንድ ነገር ንገርህ እንጂ እናና ያንን ነገር ሰገጥ ትክክል ስላልነበረ ነው ጃፒ። እኔ እንደወንድም ማቴ ነው የፈለኩትን እየተናገርኩ አልነበር? ሞሬተር አንስቶ ጠረገኝ። ኖ አይደለም ጃፒ አይደለም። እዚህ ቤት እሱ ብቻ ነበር እንደውም ሞዴሬተር ነበር ወይ ሁሉንም ምን ያነሳው። ግን እኔ አከብራለሁ ወዳለሁ። ግን በእናትሽ ያራዳልሽ ከፈለግሽ አንተም ወደፊት ቀጥል። ጃፒ ምንም እኮ ጆከር የለውም። ይሄ ሚዲያ እኮ ነው። እንደማንም የሚሳደቡ እንሳደባለን። በአካል የምናገኘውን ደግሞ በአካል ተገናኝተን እናወራለን። ይሄ ሚዲያ እኮ ብልግና ስለተሳደብ እኮ አይደለም እኔ ከሰዎች ጋር መታወቅ የምፈልገው። ማን እኔ አከብራለሁ። ገብቶሃል አባባሌ? ዋ እየጠጣሁ ነው የማወራ ማን እኔ የምነግርህ ነገር ደግሞ ቢራ የጠጣው ነው። ኢትስ ኦኬ። ስትሳሳት ስተት መንገር እንደ ጓደኝነት ሚዲያ ላይ እኔ ሰካራም ነኝ አይደለም ሰካራም ነኝ አይደለም። ጃፒ ተሳስቼ ቢሆን እኮ ኢትስ ኦኬ። ስለተሳሳትክ እኮ ነው ጃፒ። ለምንድን ነው የማትሰማኝ? እንደ ወንድምህ የምታይኝ ከሆነ ጆከርን አዳምጠው እስኪ። እኔ ነኝ አንተን የተሳሳትከው። ጆከርን አዳምጠው እስኪ። ቀጥል። ጆከር አልነበረም እኮ በመሀል ላይ እኮ ነበር። ከመጀመሪያ ጀምሮ እያየ ነበር። በይቅርታ እንተላለፍና በውስጥ ገብተን እንነጋገራለን። ጥፋት ካለብህ ሁላችንም ጋር ነው የምትጣላ። ወዲህ ማስወጣት ችግር የለብኝም። ቢሆን አንድ ነገር ልንገርህ፣ እኔ ከጃፒ ጋር ልጣላ እንጂ ማስወጣት ትክክል አይደለም። ቆይ ጥፋት ቢኖርበትም ጆከር ከማንም ሰው ጋር ልጣላ እሽቢን ማን ብሩደ እኔ ጃፒን ብቻ በቃ አሁን መስማማት አለብን። ወደ ስምምነታችን እንመለሳለን። ከማንም ጋር ጃፒ ሄዶ የሚታረቅበት ምንም የለም። በቃ ከሁሉም ሰው ጋር ነው ስንታረቅ። ሆዴ እኔ ከአንተ ጋር ሆዴ አልኩህ። ይቅርታ መራይ ይሄ በቁልጽም አልጠራም ብራዘር። እኔ ባሻ ነው የምልህ። ባሻ ይሄ የሚዲያ ነገር ሚዲያ ላይ ነው የሚያልፈው። የራሳችን ጉዳይ በራሳችን እንጨርሷለን። ችግር የለውም። እኔ ግን ያልኩት ምን መሰለህ፣ አንተን ተደርቤ አንተ ማለት ነው ጃፒ አዳምጠኝ እስቲ አንዴ። ማዳመጥ ችግር አለ። ግን ይቅርታ ጠይቃለሁ። ከዚህ በኋላ ስሜን ብታነሳ ግን ጃፒ መቤቴ ምስክሬ ነው የምልህ። ጃፒ እኔ ወንድሜን ሰርዘዋለሁ። እግዚአብሔርን ነው የምልህ። በቃ እኔ ይቅርታ ጠይቃለሁ። እኔ ስምህን አላነሳም። ልንገርህ ባሻ እኔ አንተ በራስህ ቤት ግን አንድ ነገር አዳምጥ። እሺ ማን ተው ብራዘር፣ እንደዚህ ከአንተ ጋር ማውራት አልፈልግም። መቤቴ ለምን በቃ አዳምጠኝ። እኔ ሁለተኛ ስምህን አላነሳም። ባሻ ወንድሜ ነህ፣ ጓደኛዬ ነህ እና ወንድምህ ረዥም ዘመን አንድ አዳምጠኝ እኮ ሲያጠፋ እኮ ይነጋገራል እኮ ጃፒ። እንዴት ነው የምታስበው? ኦኬ አዳምጠኝ። ጃፒ ሁሌ ትክክል ነኝ ብለህ ታስባለህ? አይደለም። እኔ እንደኔ አይነት ባለጌ አለ እኮ አይደለም። እንደ ጆከር አይነት ባለጌ ነው። ቆይ ጃፒ ሌላ ሰው ቢያደርገው ነገር ይሄንን ነገር ሌላ ሰው ቢያደርገው እሺ እኮ በቃ ሻልኩኝ እኮ እኔ ይቅርታ። እኔ ራሴ ከአጠፋው ይቅርታ። እኔ እኮ ይሄንን ነገር ሳደርገው እኮ ብቻ ነው ያላወራው እኮ ጃፒ። እኔ እንዳላወራ ለምንድን ነው የምትከለክለኝ? እንዳታወራ አይደለም ጃፒ። ለምን እኛ በውስጥ አናወራም? እዚህ ሚዲያ ላይ ቁጭ ብለን ናውራ። እኔ እዚህ ሚዲያ ላይ ነው የነገርከኝ። ሁለተኛ ቤቴ እንዳመጣ የሚያልከኝ ሚዲያ ነው። ወንድሜ ነህ። የሚዲያው ቤት ይቅር። በአካል ግን ቤታችን አንተ ጋር እመጣለሁ፣ እኔ ጋርም ትመጣለህ። ችግር የለውም። ወንድሜ ነህ። እኔ ግን በአንተ ምክንያት ጂጂን ስለተናገርኳት በሰው ፊት ጂጂ ይቅርታ
ከዚህ በኋላ አልናገርሽም። ባሻ እሷን ይቅርታ በላ። ከእሷ ጋር እኔ ምን አገባኝ እኮ ከእሷ ጋር ያለኝ ነገር እኮ እኔ ችግር የለውም እኮ እኔና እሷ አይደለም ላለው ነገር ለሁሉም ነገር ነው የምልህ። ገባ? እሷም ሴት ልጅ ነች። እኔ አይመለከተኝም። ያጠቃች መስሎ ስለታየኝ ነው ብራዘር። እኔ ከአንተ ጋር ማውራው እንጂ ከእሷ ህይወት ጋር ምን ያገናኘኛል ብራዘር? ያ አይደለማ የተገናኘ እዚህ ጋር በውስጥ ሌላ ነው። አንድ ደቂቃ ጠብቁኝ። አንድ ደቂቃ ጃፒን አንድ ነገር ልንገርህ። እኔ ይኸውልህ እኔ አጥፍተሃል ብለህ ያጠፋ መስሎ ስለተሰማኝ ነው። ቪዲዮ ከፍቼ ነው ማወራ ባሻ እና እኮ ምን ችግር አለ? እኔ እፈራለሁ እንደ እኔ ቪዲዮ ከፍቼ ነው ማወራ። ገባ? ቪዲዮ ከፍተህ አውራኝ፣ ምንም ችግር የለውም። ወንድማማቾች ነን። እኔ ጓደኛዬ ነህ፣ አብረን ነው የኖርነው። ጃፒ በጣም አመሰግናለሁ ብራዘር፣ በጣም አመሰግናለሁ። ብዙ ላይፍ አይተናል። ማንዬ ይመችሽ። ከሁሉም ሰው ጋር ይቅር ተባባይ፣ ጠላቶችሽን ምናምን ተታረቂ። ግን አንድ ነገር ልንገርሽ፣ እኔ ክፉ ነገር ስምሽን በሰው ጠላት እያፈራው ብራዘር፣ በቃ ይሻለናል እንደዚህ። ካጠፋው ይቅርታ። እኔ በዚህ ደረጃ ከአንተ ጋር እነጋገራለሁ እንደዚህ ብዬ አላሰብኩም። ማንም ሰው ተነስቶ እኔ ሊሰድበኝ ይችላል። እኔ ለመሰለ ባሻ ማንንም ስለማሰማ በነበረው ነገር ማንም ሰው ቢሰድበኝ እኔ ማንንም አልሰማም። ባሻ ቆም ያለው ዛሬ አይደለም ባሻ ዛሬ ሳይሆን ድሮ ከጎን ቆም ያለው ድሮ በህይወት በሚዲያ አይደለም በአካል ካንተ ከጎን ቆም ያለው እኮ ማን ምንድን ነው የምታስበው? ድሮ በአካል አብሬ ቆም ያለው ባሻ ነው በሚዲያ ለካ አሁንስ ቆማለሁ። ምንድን ነው ችግሩ ባሻ? ባሻ አሁን እኮ አንተ በእኔ ልደት ቀን እንዴት ነው? ከፍቶ ነው? ተሰምቶ ነው? ደብሮ ነው? ሃፒ በርዝዴይ አስወጣኝ ከቤትህ እኮ ሃፒ አይደለም አንተ እኔ መጀመሪያ ከፍቼ ባሻና ፍሬን ጠርቻቸው ባለመምጣታቸው ከኔ ጋር ስላልሆኑ ደብሮኛል እያልኩ እየተናገርኩ የነበርኩ ሰው ነኝ። በዚህ ደረጃ አስወጣኝ እኮ ከቤት ማን አይደለም የተናገርከው ነገር ትክክል አይደለም። አንተ ስታስወጣኝ እኔም እንደዚህ ከፍቼ ማውራት የምችል ነው የምነግርህ ባሻ። አይደለም አንድ ነገር ልንገርህ፣ እኔ እዚህ ጋር አንተ የሆነ ሰው ቤት አይደለም ባሻ ማለት ተሳዳቢ ነው ጃፒ ብለህ ምናምን አንተባረክብኝ። ገባ? እኔ ተሳዳቢ ሆኛለሁ። ጃፒ አዳምጠኛ ነኝ እኮ አዳምጠኝ። በዚህ ደረጃ እኔ አንተ ቤተሰቦች እያሉ እኔ መጥፎ ነገር ብነጋገር ብታስወጣኝ እኔ ቅር አይለኝም እኮ ጃፒ። ለምን አይደለም ጃፒ? አታከብረኝም እንዴ ታዲያ? ጓደኝነት ወንድሜ ነው የምትለኝ ታዲያ ከእኔ ሳታከብረኝ ነው ወንድሜ ነው የምትለኝ ታዲያ? ወንድም ከሆንኩኝ ማንም ምንም ቢያወራ አይደለም ጃፒ። አንተም ፈቀድኩልህ አንተ ተናገር። ግን አዳምጠኛ። ይኸውልህ መጀመሪያ አዳምጥ። አንተ የወንድማዊነት ስሜት ከተሰማ ይሄ ልጅ ወንድሜ ነው ጓደኛዬ ነው ካልክ እቤት ስመጣ ሪስፔክት ሊኖር ይገባል። ገባ? እንደ እኔ ራሴ ጃፒ ብዬ ማስጠራሁልህ ናይን ሞረተር አንስተህ ምናምን ከዛ በኋላ ይሄ ውጣ ይሄ ምን አባቱ ምናምን ብለህ አስወጣኝ። እሺ ምን አባቱ አላልኩም። እኔ ደግሞ እዚህ ጋር ብቻ አወራሁ። ኧረ ባሻ ስሜት የሆነ ሊሆን ይችላል። ባሻ ብራዘር እኔ አይደለም ባሻ በሰላም ደሪ ብራዘሬ፣ ነገ ጠዋት እደውልልሻለሁ። ምክንያቱም አንቺ በቃ የተሰማሽ ነገር ትክክል ስላልሆነ ባሻዬ፣ እኔ በኖርማል ነገ ጠዋት ላውራሽ። እሺ ማን እኔ አከብራለሁ፣ እወዳለሁ። ካጠፋሁም አሁን ይቅርታ ጠይቃለሁ። ኦኬ ችግር የለውም እንደፈለግ በፈለግከው ከማንም ሰው ጋር ግን መታረቅ ወደ እንዳትወጣ ያው ከማንም ሰው ጋር መታረቅ ግን እኔ አልጠለውም። ስራ ይዤ ነው። አንድ ጊዜ ከሁሉም ሰው ጋር ነው የምታረቀው። ዛሬ አምስት ነው። ምን ችግር አለው? እኔ እኮ አዳምጠኛ ወደ ለምን የራስን ብቻ ታወራለህ? አንድ ጊዜ አዳምጠኝ። እኔ እስካሁን ስራ እኔና ጃፒ ይኸውልህ እዚህ ይመጣሉ፣ እንሰዳድባለን። ቀላፊ እኔና እሱ ዛሬ ተጣሉ ሲሉ መልሰን ምንም አይነት እንትን የለም። አንተና እሱ በክብር ስለሆነ የምታወራው ቤቱ ላይ ቤቴ ነቅለዋለሁ፣ አባረዋለሁ፣ በሰው ቤትም እቦልከዋለሁ። ገብቶሃል? ምን ነገር ግን አንተና እሱ ስለምትከባበር በዚህ ልክ ስትነቅለው ቅሬታ ተሰማ አይደለም? ጆከሪ አይደለም፣ እመቤቴን ነው የምልህ አይደለም። በቃ እኔ ይኸውልህ ነገ ከፈለክ በኋላ በዋትሳፕ ለሶስት እናውራና እግዚአብሔር ምስክሬ ነው የምልህ ጃፒ ስለተሳሳትክ ነው ጃፒ፣ እመቤቴን ነው የምልህ ስለተሳሳትክ ነው እንጂ ጃፒ እኔ ከተሳሳትክ ጃፒ ተው በህዝብ ፊት እኔ ከተሳሳትክ በህዝብ ፊት ጃፒ ነኝ ካጠፋሁ ይቅርታ፣ ግን በቴሌፎን እናውራው። መድኃኒዓለምን ነው የምልህ። ለምን ስህተቴን እኔ እዚህ ሚዲያ ላይ እንዲህ እንቅልፌ የሚመጣ ሰው ነኝ። ልተኛ እችላለሁ። ምን እላለሁ? ከፈለኩ መሆን ሰው ነኝ። በህዝብ ፊት ስህተቴን ንገረኝ። ስህተቴን ንገረኝ። ለምን እኔ ወንድሜ ላይ
ኖ እኛ ወንድሜ እኮ ነው። ምንም ችግር የለብኝም። እኔ ምንም ረጅም ዘመን እዚህ ቁጭ ብዬ ስለፈልፍ ስሳደብ ጃፒ እኔ በዛኔ እኮ በሚዲያ እኮ አላውቅም እኮ ጃፒ ሚዲያ ላይ እኮ አይቼ አላውቅም እኮ እኔ በአካል እኮ ማቀማ ታዲያ ስህተትም ስትሳደብም ሰምቼ አላውቅም፣ ስትሳደብም ሰምቼ አላውቅም፣ ስታረግም ሰምቼ አላውቅም፣ አይቼ አላውቅም። እኔ ማቀባ አካል ነው ማለት ተስማሙ። አለቀ በቃ ሶሪ በል ይቅርታ እያለ ነው። ይቅርታ ስምረት ትሙት ነው የምልህ ጃፒ ካጠፋው ቤት ይመጣሉ። ባሻ ኧረ ብራዘር ባሻ ጃባሻ ማርያምን ባሻ ይመች በዚህ ደረጃ ሰው ባሻ ይቅርታዬን ተቀበል እናቴ ትሙት አስባለሁ። ባሻ ይቅርታን ተቀብያለሁ። ምንድን ነው ይናክል ምንድን ነው የምታወራው አንተ ካቻ ጃፒ በዚህ ደረጃ ይቅርታ እያለ አለ ይቅር ተባባልን እኮ ካቻው ጆከር ነገ ከፈለጋችሁ ወይ በኋላ እመቤቴን በቃ በቴሌፎን ነው ጃፒ ነው በዚህ ላይ ቆዳችንን ገፋረ እንደ ከዚህ መታባረን ምንድነው ሆዴ ይመችህ ወንድሜ። አረ ጃፒ አይነፋም እመቤቴን እኔ እናንተ በቃላታ ያና ባሻ አረ እናንተ ዛሬ ነው የደረሰ መነጽር ምን አይነት ይጻን ባሻ እናቴ ትሙት ነው ነው የዛልሽ ነው አየው በቃ እቺ አሁን ይቅርታ ብሎሻል ብራዘር። አየ በቅርታችን ተስማምተናል። እኛ ለጅማ ደስታ እንሰጥምኛ ተጣጣ ሆዴ ኬኩ ቢመጣ እዚህ አሪፍ ነበር። ሆዴ ኬኩ እንጣላ ይቆረስ ነው ማለት ይሄ ማለት ነው። ባሻ ና አልኩት አልመጣም አለኝ እና እኔ ብቻዬን ላክብር እንዴ ባሻ ፍሬና ሁላችሁም ፈራችሁ። ቃላስ እኔ ከሰው ጋር አላከብርም። እኔ እኮ ብዙ ሰው ጠርቼ ነበረ እኮ ገብቷል አይደለ? በሜሴጅ የሚላከው ሜሴጅ እኔ ያሳያለሁ። ጃፒ የሚደወለው ገብቷል አባባሌ ነገ ደግሞ አንተን አይደለም የምናገር ነገ የራሴን አጀንዳ ይዤ የምመጣበት የራሴ የሆነ ቀመር አለኝ። ዱቅ እያደረኩ የምናገራት ነገር አለችኝ። ይቀጥላል። ምንም አሁን እዚህ ጋር ቅርብ ያባበለኛ ጓደኛሞች ነን። እሱን ተወው ባሻ። እኔ አንተን ይቅር ብያለሁ። ይኸው መስቀሌን አውጥቼ ይቅር ብያለሁ ብራዘር። ይቅር ብያለሁ። አሜን። የምሬን ነው። ባሻ አንድ ነገር የመጨረሻ ልንገርህ። እኔ አንተን ከማስወጣ ማለት ነው ቡላላን እድሜ ልኩን ማለት ነው በረንዳ ዳሪ ባረከው